ነገር ነው የምትሰራ ተብዬ አልመጣሁም። እኔ አምኜበት ነው የመጣሁት። ኮንስትራክሽን ትሰራለህ ስሉ እሰራለሁ ብዬ ነው የመጣሁት። እሰራለሁ ብዬ መጥቼ እኔ ራሱ ሮብ ማታ መጥቼ ሐሙስን ውዬ ዓርብ ወደ ስራ ነው የገባሁት። ወደ ስራ ስገባ ግን ለመጀመሪያ ጊዜ ነው ፀሐይ ላይ ወጣሁት። ኖርማሊ በቃ እኔ ምጣድ ላይ የቆምኩ ነው የመሰለኝ። ከስር ወደ ላይ ያቃጥላል፣ ከሰማይ ወደ ታች ያቃጥላል። ውሃ በዚህ ስንጠጣ በሰውነታችን ላብ ሆኖ ነው የሚወጣው። እኔ 2 ሊትር አይላንድ እንዲህ ቆሜ እየጠጣሁ ጨርሳለሁ በላብ እየወጣ እስክንለምድ ድረስ እንደዛ እየሆንን ነበር። ሰውነታችን በጨው የተሞላ ስለሆነ አይናችን እያለቀሰ ማለት አይናችን እያቃጠለ ላባችን ያስለቅሰን ነበር። እና ያንን ሁላ ነገር ያለፍኩት በቃ ሰራለሁ ብዬ ነው የመጣሁት። አንደኛ ነገር እኔ ከሀገር ሲመጣ ወደ ሀገር ራሱ አልመለስም። ከ10 ዓመት በታች የሆነ ታርጌት አድርጌ ነው የመጣሁት። ይሄን ሰርቼ ይሄን አድርጌ ነው የምመለሰው ምናምን ብዬ ነው የወጣሁትና ያንን 10 ዓመትም እያሰብኩ ምን እያልኩኝ ግን ስራውን ቀጠልኩት። እንደዛም ሆኖ እኔ ሰራ ነበር። ሰውዬ ደሞዝ ቢከፍል ኖሮ ቪዛ ቢሰራልን ኖሮ እሰራ ነበር። 2 ዓመቴን ሰርቼ ከዛ በኋላ ሌላ አማራጭ ፈልጋለሁ። እንደዚህ በጣም ሩጫ ላይ ጎበዝ ነኝ። በቃ ጎበዝ ነው፣ በጣም ጎበዝ ነው የሚባል ሰው ባልሆነም በጣም ጎበዝ ነኝ። በቃ ስራ የመፈለግ የሆነ ራስን የማሳደግ ምናምን በጣም እሮጣለሁ። በቃ ግራና ቀኝ እያየሁን ምንድነው የሚጠቅመኝ፣ ምንድነው መስራት ያለብኝ ምናምን። በሰዓቱ ሐዋላ ይሰራ ነበር። ሐዋላውላ አላቅም ነበር፣ ግን ለመስራት ሞክሬያለሁ በሰዓቱ። እና ያ ሁሉ ነገር አልፎ ደግሞ ኢጃዛ ቤት ስቀመጥ ሱስ ውስጥ የምትገቡት ለሱስ ነው ይሄንን የምነግራቸው። ሱስ ውስጥ የምትገቡት እኔ የኖርኩበት ቤት ውስጥ እኔ ከአዲስ አበባ ልጆች ጋር ነው የኖርኩት። ሱስን የሚያውቁ ሁሉ ነገር መጠጥም፣ ሺሻም ሁሉ ነገር የሚያውቁት ልጆች ጋር ነው የኖርኩትና ምናልባት አንድ ሰው ሊኖርና እዚህ ጋር መጥቶ ሊናገር ይችላል። እኔና አንድ ልጅ ብቻ ግን መጠጥ አንጠጣ፣ ሺሻ አናጨስ፣ ምን አናደርግ። ፊልም ላይ ከተቸከልን ፊልም እያየን ነው የሚመሽልን የሚነጋልን። በቃ የእንቅልፍ ሰዓት ብቻ ነው አይናችን የምትከደነው። አብረን መውጣት ካለብን አብረን አዲቃ እንወጣለን እዛ ቡሄራ። ከዛ በኋላ ተመልሰን ወደ ቤታችን ነው። ስለዚህ ሺሻ ሰው እያያችሁ ሺሻ የምትገቡት፣ ተስፋ ቆርጣችሁ ሺሻ የምታጨሱት ወይንም ሌሎች ሱሶች ውስጥ የምትገቡት ራሳችሁን መጠበቅ ትችላላችሁ። የፊታችሁን ህልም ለእናታችሁ ገብታችሁ የመጣችሁ ቃል አለ። ባላችሁም ይሁን ምስታችሁም ይሁን ወንድም ከሆነ ልጅ ይኖራችኋል። ብዙ ነገር ኢትዮጵያ ላይ ተስፋ አላችሁ። የሆነ ተስፋ አድርጋችሁ ህልም አድርጋችሁ የመጣችሁት ነገር ያንን ካሰባችሁ በጭራሽ ሱስ የሚባል ነገር እኔ ፊያሲም በቀበቅ ቢሆን ምንም ነገር አይመስለኝም። አይደለም ተጨንቄ ተቸግሬ ምን ብዬ ሰው ኢንጆይ ለማድረግ ያጨዝ የለም ምንም ነገር አይመስለኝም። ጊዜን ማጥፋት የምፈልገው ኖርማሊ እኔ ዘፈንም አዳማጭ አይደለሁም። አብዛኛው ጊዜ በመዝሙር ነው። ከዛ በተረፈ ፊልም ነው ማየው። አረብኛ እኔ የለመድኩት አረብኛ አልችልም። ኦልሞስት 40% እችላለሁ። መዳሞች ሲደውሉ ቲኬት እግባባለሁ። አርባቦቻቸውም ሲደውሉ እግባባቸዋለሁ። ፊልም አይቼ ነው እኔ አሁን አረብኛ የምችለው። በልብኔኒ አረብኛ አዳምጣቸዋለሁ። አረብኛ የሚችሉ ልጆች ቤት ውስጥ አሉ። አወራቸዋለሁ። ልክ እነሱን ሳወራቸው ምን ያደርጋሉ? ይነግሩኛል። ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው። ይዘዋለሁ ያንን። ከዛ በኋላ እደጋግመዋለሁ ከነሱ ጋር ያንን ወሬ ቤት ውስጥ። ከዛ ለምጃለሁ። በቃ እችላለሁ። እኔ ከማንም ውጪ ላይ ወጥቼ አልቀርም። የሆነ ነገር ማስረዳት ከፈለኩ አስረዳለሁ። ራበኝ ማለት እችላለሁ። ተጠማሁ ማለት እችላለሁ። ርቦሽ ነው ወይ ምን ተቸግረሽ ነው ወይ ብዬ የሆነ ሰው በቋንቋ እንኳን የማንግባባ ሰው ካገኘው በፈለኩት ቋንቋ መግባባት እችላለሁ። እንግሊዘኛም ቢሆን አረብኛ። ከዛ በተረፈ ግን ጊዜያችሁን አታጥፉ። ሺሻና የሆነ ነገር ላይ አትደበቁ። በቃ ሱስ ውስጥ ራሳችሁን አትደብቁ። መማር ትችላላችሁ። ዲዛይር ኦንላይን ትምህርት ሀቡ ፍታፍታ ነበር። መማር በጣም ያሳድጋችኋል። መማር ከብዙ ነገር ይቀይራችኋል። ከሰው ጋር ግንኙነት እኔ ስራ በአረብኛ ፈልጌያለሁ እችላለሁ ብዬ በአረብኛ ስፈልግ በአረብኛ ስራ አግኝቻለሁ። 3 ዓመት ከ7 ወር ነው ከ8 ወር ሰርቻለሁ። ለአረቦች ጣፋጭ መስራት ላውም አረብኛ ሳልችል እችላለሁ ብዬ ገብቼ ግን ስገባ አበሻ ስለነበረ እኔ ከኔ በላይ ፐርፌክት ስለነበረ እሱ አረብኛ ያወራዋል፣ እኔ ያልቻልኩትን እሱ ያስረዳኛል። አብረን ያንን ጣፋጭ በራዚል ራሙራ ሌላ ምን ነበር ስማቸው ጠፍቶብኛል። በጣም ብዙ ነው የምንሰራ። ካወቃችሁ በሰሊጥ የሚሰራ በራዚል ነው። እሱን ሰርቻለሁ። ራሙራም ሰርቻለሁ። በደንብ እንበላም ነበር። በደንብ ጥሩ ስራ ነበር እና እችላለሁ ብላችሁ ግቡ። የምትገቡበትን ቦታ ሰዎቹ ከወደዷችሁ ምንም ቋንቋ ባትችሉ
ስራ ያሳያሉ። ከዛ በኋላ ራሳችሁ እየለመዳችሁ አዳፕት እያደረጋችሁ እየተዋወቃችሁ ትሄዳላችሁ። ራሳችሁን ባካችሁ ሱስ ውስጥ አትደብቁ። ሱስ ለብዙ ነገር ለመደፈር ሳትፈልጉ ትደፈራላችሁ። ሳትፈልጉ ብዙ ነገር ትሆናላችሁ። ሳትፈልጉ ታረግዛላችሁ። መደፈራቸውን እንኳን ሳያውቁ ያረገዙት ሱስ ውስጥ በአሺሽና በሌሎች ነገር ደንዝዞ። ስለዚህ ራሳችሁን ጠብቁ። እኔ ያለፍኩበት በጣም ብዙ ነገሮች አሉ። በጣም ጥሩ ቤት ተግባብቼ ተስማምቼ ተዋደን ብንኖርም አዎ ያጨሳሉ፣ አዎ ይጠጣሉ። ግን ደግሞ በጣም ሪስፔክት አላቸው ለኔ፣ እኔም ሪስፔክት አለኝ። በቃ አንድ ላይ ሰርተን ነው የምንበላው። አንድ ላይ 5 ሴቶችና 9 ወንዶች ወደ 8 ወንዶች ሆነን ነው አንድ ቤት የኖርነው። በጣም ነው የምንዋደደው። ማርያምን በጣም እንግባባለን። ችግራችን በጣም የገዘፈ ነው፣ ግን ፍቅራችን ችግሩን በጣም ይደብቃል። በቃ ፓስታ በልተን የማናድርበት ጊዜ፣ ሽሮ እንጀራ ገዝተን በልተን የማናድርበት ጊዜ ነበር። ማርያምን ምን እንበላለን ዛሬ በቃ እንደዚሁ እንተኛለን ምናምን ስንል ተገዝቶ ሲመጣልን፣ ጎረቤት ሲያመጣልን በጣም ብዙ ነገሮችን አልፈናልና ይታለፋል። ለችግር ብላችሁ የማይሆን ሱስ ውስጥ የማይሆን ነገር ውስጥ አትደበቁ። ቤተሰቦቻችሁ ህልማችሁን አስታውሱ። በቃ ወደ ኋላ መለስ በሉ። ወደዛ ሊወስዳችሁ ስል መለስ በሉና ጥሩ ነገር መልካም ነገሮችን አስቡ። መድረስ ያለባችሁ ቦታ ላይ ትደርሳላችሁ። እኔ በትራቭል ኤጀንሲ መቆም አልፈልግም። ገና ሌላ ህልም አለኝ። ግዴታ እዚህ ጋር ማውራት የለብኝም። በጣም ትልቅ ህልም አለኝ። ኢትዮጵያ ላይ ምንም ነገር አልሰራውም። ኢትዮጵያ ላይ የሆነ ነገር መስራት ፈልጋለሁ። እዚህ ሀገር ላይ ሌላ ነገር መድገም ፈልጋለሁ። እግዚአብሔር ከፈቀደ ይሰራል። በቃ በዜሮ ተነስታችሁ ሚሊዮነር ትሆናላችሁ። እኔ አሁን ላይ ምንም ነገር ላይኖረኝ ይችላል፣ ግን እሆናለሁ። በቃ አለኝ ብዬ ነው የማስበው። ጤናዬ ለኔ ሚሊዮን፣ ጤናዬ ነገ ሚሊዮኑን ይዞ ስለሚመጣ በጣም በራሴ ይተማመናለሁ።